ትሏቸው አሉ አይደል? አሁን በአፋድ ራሱን አፋድ ብሎ የአማራን ስም ሰርቆ አማራ ህዝባዊ ፋኖ ምናምን ድርጅት ብሎ የአማራን ስም ሰርቆ አማሮች ራሳቸውን ሊያድኑበት መሰብሰቢያ ጥላ አድርገው ሊገነቡት የፈለጉትን ድርጅት ሰነዳቸውን ሰርቆ ስማቸውን ሰርቆ በውስጡ ፋፍዴንን አሰርጎ የአባ ቶርቤው ፋፍዴን ማለት ነው። እሱን አሰርጎ ድብልቅልቅ ያለ ሲፈልግ ጠቅላይ ግዛታዊ ሲፈልግ ፓን ኢትዮጵያኒስት ሲፈልግ የሆነ አካባቢ መርጦ ሲፈልግ አማራ ምናምን እያለ 4-5 መጫወቻ ካርዶችን እያገላበጠ የሚጫወተው የአባ ቶርቤ መንፈስ የቲክቶኩን ቢያንስ እኔ ሰሞኑን ስላልነበርኩኝ ገለጥ እስኪ አርጉልኝ። እዚህ ቲክቶክ ላይ እማ ቶርቤዎችን እስኪ ስማቸውን ጻፉልኝ ከታች የፋፍዴን እማ ቶርቤዎች የተጋደሉ ጥሪ ጠማቂዎች ደምህን ሳትመልስ ምናምን የሚል ናሬቲቭ ፈጣሪ እማ ቶርቤዎች ቀጥሉ፣ ጻፉ። እኔ ስለማላቃቸው ቤታቸውም ስለማልሄድ ስለሚቀፉኝ እናንተ ጻፉ። እማ ቶርቤ ከዛሬ ወዲህ እነዚህን ሰዎች እማ ቶርቤ እያላችሁ ነው የምትጠሯቸው። ተነስና ሀብቴ ላይ ዝመት እማ ቶርቤ ከሊት ተነስና ሳሚ ላይ ዝመት አባ ቶርቤ ምናምን። እነዚህ እማ ቶርቤና አባ ቶርቤዎች በርካታ አይነት ፖለቲካ ነው የሚያራምዱት አይደል? ሞት፣ ግድያ፣ አማራው እርስ በርሱ ምናምን ቢጨፋጨፍ ጉዳያቸው ያልሆነ ማህበረሰብን እንደ ማህበረሰብ ተነስተህ ዝመት ምናምን ይላል። እነዚህን እማ ቶርቤዎች ሚዲያው ላይ አማራው ለይቶ ሊያስቀምጣቸው ይገባል። ይሄንን የእማ ቶርቤ ፖለቲካ ባጭሩ እየገረዝ ነው ካልሄድ ሶሻል ሚዲያ ላይ ኢሬሌቫንት የሆኑ አማራ ይሁኑ ሰው ይሁኑ የማታቋቸው ኮምፒውተር ይሁኑ ሰው ይሁኑ የማታቋቸው ሰዎች ጭምር ዛሬ አካባቢን ወክለው በአባ ቶርቤያዊ መንፈስ አማራውን ያጨፋጭፋሉ። እነሱ ምን አለባቸው? ተነስ ሀብቴ የሚባል ምናምን እንዲያርገህ ካላሳየኸኝ ምናምን ይላል። የአማራ ፋኖች የመጨረሻ ግባቸው ምን እንደሆን ታውቃላችሁ? ድል ካረጉ ተመልሰው የሚኖሩት እዛው ማህበረሰብ ውስጥ ነው። ኦኬ፣ ይሄ መታወቅ መቻል አለበት። የሚኖሩበት ማህበረሰብ ውስጥ ድል ቢያረጉ እንኳን አንገታቸውን ቀና አድርገው እንዳይሄዱ ዛሬያቸውን ብቻ ሳይሆን ነጋቸውን ለማጨለም ቤተሰቦቻቸውን አደጋ ውስጥ ለመክተት የሆነን አካባቢ የማዘንና የመቆዘም ስሜት ውስጥ በመክተት የተጠቃ ስሜት በመክተት ፋብሪኬት በማድረግ መደምደሚያቸው ብልጽግና ይምራን። ምንድነው የሚባለው? ምንድነው እሳት በሌለበት ጭስ አይታይም ነው አይደል የሚባለው? ባልበላሽም ምን አመጣው እንደሚለው ብልጽግና ይምራንን ምን አመጣው? መጀመሪያም ያቀድከው ያለምከው አንተው የፋኖ ደጋፊ፣ አንተው የትግሉ ፕላን አውጪ፣ አንተው የብልጽግና ደጋፊ አብረህ ታቅዳለህ፣ አብረህ ገንዘብ ታሰባስባለህ፣ ስልካቸውን ትሰበስባለህ፣ ለደህንነት መስሪያ ቤቱ ትሰጣለህ። እያንዳንዱ የስልክ ቅጂ ምናምን ተዘርግፎ ይወጣል። እኔ ዛሬ በወጡት የስልክ ቅጂዎች ላይ የተወሰነ የማሰማው ነገር ሊኖር ይችላል፣ ግን ደግፌው አይደለም። እንዲህ አይነት የስልክ ቅጂዎች ለምን ይወጣሉ? ለምን የሚወጡ ይመስሏችኋል? ብልጽግናዎች አብረውን ፕላን ያደርጋሉ፣ አብረው ገንዘብ ያሰባስባሉ። የአማራ ፋኖ በገሌን እደግፋለሁ ስትል ጦርነት አያዋጣም የሚለውን አያሌው መንበርን ይዘህ ታቅዳለህ፣ ወይም አያዋጣም የሚለውን ይደራደሩ የሚለውን ኃይለ ኢየሱስ አዳሙን ይዘህ ታቅዳለህ። እነዚህ በስምና በግብር ስለሚታወቁ ነው የምናገረው። ሌሎች ግን በስምና በግብር የማይታወቁ ደግሞ በርካቶች አሉ። እነሱን ይዘህ ታቅዳለህ፣ ስልካቸውን ትሰጣለህ፣ የፋኖ አማካሪ ይሆናሉ። ማነሽ አይታወቅም። ቄሱም ዝም፣ መጽሐፉም ዝም። ከየት ነህ? ከዚህ ወረዳ። ከየት ነሽ? ከዚህ ወረዳ። መጨረሻ ላይ ግን የአማራ ትግል በአጠቃላይ ሚስጥሩ አደባባይ ነው። ይሄ እንዴት አይረብሸንም? መንግስት በዚህ ደረጃ ሪላክስ አድርጎ የዛሬ 6 ወር አንደኛውን ፓርት
የሆነ ጊዜ ላይ ሌላኛውን ፓርት 1 ፓርት 2 ምናምን እየተደረገ እንዴት የአማራ ፋኖ ቅጂዎች ሊወጡ ይችላሉ? እንዲስ አይነት ትግል በዓለም ላይ ያለው አለ? በትግራይ ጦርነት ወቅት ምን ያህል የስልክ ቅጂ ለሚዲያ ፍጆታ ውለዋል? ይሄ የሚያሳየው እኛ ውስጥ በፕሮፓጋንዳ የሚጠላን ኃይል፣ አማራውን የሚያጨፋጭፈው ኃይል፣ እንትን አካባቢ ተነስ እንትን ላይ ዘመት የሚለው ኃይል በእርግጥም የብልጽግና ቅርንጫፍ መሆኑን ነው የሚያሳየን። ባይ ኮኢንሲደንስ አይሆንም። ስለዚህ እነዚህ ኃይሎች የአማራውን የፖለቲካ ልፊያ ይኖራል በየትኛውም አደረጃጀት ውስጥ በህወሓት ትግል ውስጥ የፖለቲካ ልፊያ አይታችኋል። የኦሮሞ ትግል ውስጥ የፖለቲካ ልፊያ አለ። ኢትዮጵያ ውስጥ የተደረጉ የትጥቅ ትግሎች የሀፓ መኢሶን ምናምን እናሸንፋለን ምናምን እያለ ጀብሃና ሻቢያ በርካታ ሁሉም መኢሶን ራሱ ተበላልቷል። ወዝሊግ መኢሶንን አስበልቷል። ደርግ እርስ በራሱ ይበላላ ነበር። ፖለቲካ ውስጥ በተለይ የአፍሪካ ፖለቲካ አግሊ ነው። እንዲህ አይነት ነገሮች አሉ። የአማራው ግን አሁን የብሔር ትግል ስለሆነ የምናደርገው በዚህ የብሔር ትግል ውስጥ እኛን መስለው አማርኛ የሚናገሩ ብልጽግናዎች ገብተዋል። የአባ ቶርቤ መንፈስ ይዘው ገብተዋል። የሚገርመው ማህበረሰቡ አንዳንዱ የሆነ አደረጃጀት የሚደግፍ ሌጂቲሜሲ ለእነዚህ ኃይሎች ይሰጣል።